የኢትዮጵያ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት ሰረዘ። ነገ ሐሙስ በኢስታንቡል ፕሬዝዳንት ዘለንስኪና ፕሬዝዳንት ፑቲን ከ6 ዓመት በኋላ ለመጀመሪያ ጊዜ ምናልባትም ፊት ለፊት ሊገናኙ ይችላሉ። በተያያዘ የአውሮፓ ህብረት በሩሲያ ላይ አዲስ ማዕቀብ ለመጣል ተስማማ። እነዚህንና ተጨማሪ መረጃዎችን በዝርዝር አቀርባለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ወደ ዝርዝሩ አልፋለሁ። በቅድሚያም የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይን ወይም ህወሓትን ከግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን አስታወቀ። ህወሓት ከቀናት በፊት ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው ስለተሰረዛችሁ የፕሪቶሪያው ስምምነት አናውቀውም መባል ሲጀምር ነው ማለቱ አይዘነጋም። ቦርዱ ባወጣው መግለጫ እንዳስታወቀው ህወሓት ከየካቲት 5 2017 ዓ.ም ጀምሮ እግድ በመጣል ህወሓት የሚጠበቅበትን የእርምት እርምጃ እንዲወስድ የተሰጠው ጊዜ በመጠናቀቁ ድርጅቱን ሰርዣለሁ ብለዋል። ህወሓት በተደጋጋሚ ባወጣው መግለጫ በቦርዱ እንደ አዲስ ፓርቲ ተመዝገቡ መባሉን በመቃወም ተሰርዞ የነበረው ህጋዊ ማንነቱ በፕሪቶሪያው ስምምነት መሰረት እንዲመለስ መጠየቁ አይዘነጋም። በተያያዘ ዜና ነገ ሐሙስ በኢስታንቡል ፕሬዝዳንት ዘለንስኪና ፕሬዝዳንት ፑቲን ከ6 ዓመታት በኋላ ለመጀመሪያ ጊዜ ምናልባትም ፊት ለፊት ሊገናኙ ይችላሉ። ይሁንና ሩሲያ እስካሁን ፑቲን ወደዚያ ስለሚሄዳቸው ያለችው ነገር የለም። ፕሬዝዳንት ፑቲን በሰጡት መግለጫ ከዩክሬን ጋር በ2022 ያቋረጥነውን ድርድር ለመቀጠል ዝግጁ ነን። በመሆኑም ድርድሩ ተጀምሮ በነበረበት ቱርክ እንዲቀጥል እንፈልጋለን። ሐሙስ ዕለት በኢስታንቡል ከዩክሬን ጋር ለመነጋገር ፈቃደኛ ነን ብለው ነበር። ይህን ተከትሎ መልስ የሰጡት የዩክሬኑ ፕሬዝዳንት ዘለንስኪ በሰጡት መልስም ሩሲያ እውነተኛ ድርድር ለማድረግ ከፈለገች እኛም ዝግጁ ነን፣ ነገር ግን ሩሲያ ተኩስ ለማቆም መስማማት ይኖርበታል ካሉ በኋላ በቱርክ በሚደረገው ድርድር ላይ ፕሬዝዳንት ፑቲን በአካል መገኘት እንዳለባቸው አሳስበዋል። ፑቲን የማይገኙ ከሆነ እሳቸውም እንደማይገኙ ማስታወቃቸው ይታወቃል። ይሁንና የሩሲያ መንግስት እስካሁን ፑቲን ወደ ቱርክ ለመሄድ ስለማቀዳቸው ምንም ያለው ነገር የለም። ይህ በእንዲህ እንዳለ ዘለንስኪ ዛሬ በሰጡት መግለጫ ደግሞ ነገ ወደ ቱርክ እንደሚሄዱ ገልጸዋል። ሲናገሩም ነገ ወደ ቱርክ ዋና ከተማ አንካራ እሄድና ከፕሬዝዳንት ኤርዶጋን ጋር እወያያለሁ፣ ከዚያም እዛ ሆኜ ፑቲንን እጠብቀዋለሁ። ፑቲን ወደ ኢስታንቡል ከገባ ከኤርዶጋን ጋር ሆነን ወደዚያ እንሄዳለን ብለዋል። ጨምረውም ፑቲን ወደ ኢስታንቡል ካልሄደ ጦርነቱን ለማቆም ፍላጎት እንደሌለው ማረጋገጫ ይሆናል በማለት አስረድተዋል። ይህ በእንዲህ እንዳለ የአውሮፓ ህብረት በሩሲያ ላይ አዲስ ማዕቀብ ለመጣል ተስማማ። በዩክሬንና በሩሲያ መካከል የሚደረገው ድርድር አንድ ቀን ሲቀረው የአውሮፓ ህብረት በሩሲያ ላይ አዲስ ማዕቀብ ለመጣል ተስማምቷል። ዛሬ ሮብ የአውሮፓ ህብረት ሀገራት አምባሳደሮች ባደረጉት ስብሰባ በዚህ ማዕቀብ ላይ ፊርማቸውን ማኖራቸው ተሰምቷል። የዩክሬን ጦርነት ከጀመረ አንስቶ የአውሮፓ ህብረት በሩሲያ ላይ ማዕቀብ ሲጥል ይህ 17ኛ ጊዜው ነው። ዛሬ የጣለው ማዕቀብ በሚቀጥለው ሳምንት የህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮች በሚያደርጉት ስብሰባ እንደሚጸድቅ ይጠበቃል። ይህኛው ማዕቀብ ያነጣጠረው ሩሲያ በተዘዋዋሪ በምትጠቀምባቸው መርከቦች ላይ ነው። እንደ አውሮፓ ህብረት ከሆነ በሩሲያ ላይ ተደጋጋሚ ማዕቀብ ቢጣልም ነዳጅና ሌሎች ምርቶቿን ከመርከብ ወደ መርከብ በማገለባበጥ በሌሎች ስልቶች እየላከች ትገኛለች። በመሆኑም በዚህ መንገድ በምትጠቀምባቸው ቢያንስ 350 መርከቦች ላይ ማዕቀብ መጣሉን ዘገባዎች አስረድተዋል። ወደ ሀገር ውስጥ ስንመለስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ያስተላለፉትን መልእክት እንመለከታለን። ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ ስል ተማጽኖዬን አቀርባለሁ ብለዋል። ሁሉን የሚያግባባ ነገር ፈልጉና ችግራችሁን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህን አማራጭ መከተል ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱ። የቤተ ክርስቲያኗ ወቅታዊ መልእክትና ጥሪ ይህ ነው ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ አሳስበዋል።
ለአሁኑ ያስኩላችሁ ዜናዎች እነዚህ ነበሩ። ቮይስ ኦፍ ኢትዮጵያን ሰብስክራይብ በማድረግ ቤተሰብ የሆኑ ሰፖርታችሁ አይለየኝ እያልኩ በሌላ ዜና እስክንገናኝ ለአሁኑ አበቃው።